ትሁት የአባባን ቤት ለቃ ወጣች። አባዬ በጣም እወድሃለሁ ካሊብ፣ ሁላችሁንም እወዳችኋለሁ። እስካሁን ድረስ ለኖርኩበት ጊዜ እንደ ልጅ አይታችሁ ስትንከባከቡኝ ነበር። እናም ቲና ባደረገች ነገር እጅጉን ተቀራርበን የአባትና የልጅ ፍቅር እያሳለፍን ነበር አባዬ። ነገር ግን አሁን ላይ እጅግ ከባድ ነገር ስለገጠመኝ በፍጹም ወደዚህ ቤት ተመልሼ አልመጣም እና አንዲት ተራ ሰራተኛ እቤታችሁ ስትሰራ ኑራ እንደሄደች ማሰብ አለባችሁ። አባዬ አደራ እንዳትፈልጉኝ ብላ ደብዳቤ ጽፋ ሄደች። ኤዱ ለትሁቴ ትሁቴ አልቻልኩም እስከ ዛሬ ይሄን ማስመሰልና ይሄንን ከካሊብ ጋር ጨዋታ ብጨዋትም እንኳ ነገር ግን በፍጹም መርሳት አልቻልኩም ትሁቴ፣ ምንድን ነው የሚሻለው ብላ ስትላት፣ እኔ አንድ መድኃኒት ልንገርሽ። ምንድን ነው ደግሞ? ዶክተር ሆንሽ እንዴ? አዎ ዶክተር ነኝ። አሁን ማድረግ ያለብሽ ዳኒ ጋር ታረቂና ልጅ ወልዳችሁ አብራችሁ ትኖራላችሁ። እመኒኝ። ደግሞ ከዚህ በኋላ ዳኒ በፍጹም አንቺን እንደማይጎዳሽ በሙሉ ልቤ እምነት አለኝ። እናም በፍጹም አያደርገውም ብሎ አላት። እውነትሽን ነው? ትሁቴ? የእውነቴን ነው። በፍጹም ዳኒ አይጎዳሽም። ድሮም እኮ ለአንቺ መልካም ህይወት ለመስጠት ብሎ እንጂ የእውነት ቲናን ወዷትና ፍቅሯት ይመስልሻል እንዴ? ግን እኮ አቅፏት ነው ያየሁት። ያው ዳኒ የዋህ ነው። ምናልባት እሷ በሆነ ነገር አሰማምጣው ሊሆን ይችላል። ስለዚህ በደንብ መጠንቀቅ አለብሽ ከዚህ በኋላ ብላ አለቻት። እሺ ትሁቴ፣ የእውነትም አሁን ዶክተር ነሽ ቀለለኝ ብላ ስትላት፣ ኤዱ አንድ ነገር ልነግርሽ እፈልጋለሁ። ምንድን ነው? ከዚህ በኋላ አባዬንና ካሊብን እንዲሁም ደግሞ ዳኒን አደራ። ምን ነው አልገባኝም። ደግሞ ስለምንድን ነው የምታለቅሽው? ለመሄድ ወስነሻል እንዴ? አይ እንደዛ ማለቴ አይደለም። አረ እንደዛ አይደለም። እና በቃ ያው ቤተሰብ ስለሆናችሁ ነው። ውይ ትሁቴ ደግሞ አሁንማ ሆድ እየባሰሽ መጣ። ለማንኛውም እሺ፣ ነገር ግን እኛም እንወድሻለን። ደግሞ እኮ ከምንም በላይ እኛንን እህት ያገኘ ነው ብላ እቅፍ አደረገቻት ኤዱ። ሰላም ሰላም! ውድና የተከበራችሁ የትርሲት ስንድቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ነው። የትሁት አጋች ወይም የትሁት የድሮ ፍቅረኛዋ እንደው ምንድን ነው አመነችሽ እንዴ ብሎ ሲላት፣ አዎ በጣም አምናኛለች ትሁት ላይ። አሁን ላይ እኔን መልአክ አድርጋ ስላኛለች። ከዛ ጥሩ አድርገሻል። ለነገሩ ትሁት ድሮም ሰውን የማመን ችግር የለባትም፣ በጣም የዋህ ናት። ቆይ አንተ ትሁትን የት ነው የምታውቃት? እሱን ጥያቄ በፍጹም እንደማትጠይቂ ቃል ተግባብተናል አይደለም? ለምንድን ነው ወዴት ነው እንዴት ነው የሚባል ጥያቄ አትጠይቂም ብዬሽ የለ? እሺ በቃ እንደፈለግክ። አዎ በትክክል። ከዚህ በኋላ ምንም አይነት ጥያቄ እንድትጠይቅኝ አልፈልግም። ስራችንን እንሰራለን፣ ገንዘብሽ ይከፈልሻል። ግን እኔ ከገንዘቡ በፊት የምፈልገው አንድ ዝሆን የሆነ ሰው እያለ እሱን እንድታስወግድልኝ ነው ብላ አለችው። እንደዛ ከሆነ ጥሩ እሺ አስወግድልሻለሁ ብሎ ተስማሙ። ቲና አጋቹ ሲደውልላት ምን ፈልገህ ነው ብላ በማይሆን ድርጊትና በማይሆን ቁጣ አናገረችው። አንቺ ድንብጥ የሆንሽ ልጅ፣ አሁን እቤትሽ በታች ነኝ። ስለዚህ መተሽ ሁሉንም ነገር እንድትነግሪኝ እፈልጋለሁኝ ብሎ ሲላት፣ ምን? አዎ ትሰሚኛለሽ? አሁን እያንዳንዱ ነገር ከማድረጌ በፊት ለፖሊሶች አባባን እንዳሳገትሽው ከመናገሬ በፊት አሁን መምጣት አለብሽ ብሎ ሲላት፣ ስንት ነበር የተባባል ነው? 1,000,000 ብር። 1,000,000 ብር ይቅርና እኔ 1,000,000 ቦታ ነው የምቆራርጥህ። ስለዚህ መጣሁልህ ብላ ቲናዬ ሄደች። ነገር ግን ቲና አሳልፋ ለትሁት ፍቅረኛ ሰጠችው። እናም የትሁት ፍቅረኛ አጋቹን በሚያሳዝን ሁኔታ አሰቃይቶና
እንዲሁም ቢላዋውን ከገዛ እጁ ላይ ቀምቶ ወግቶ ገደለው። አባባ እኔ የምላችሁ ይች ቲና ግን አልመጣችም እና ምን ይሻላል እያለ ሲላቸው፣ ቆይ እንዲ አባዬ ጭራሽ ለእሷ እያሰብክ ነው? አይ ልጆቼ ለእሷ እያሰብኩኝ ሳይሆን እኔ ግን የምፈራው ለቤተሰቦች ነው። እንዴ ከዚህ በኋላ ደግሞ ምን ታመጣለች? አይ በፍጹም የአሁኑ የቲና ነገር ምንም ደስ እያለኝ አይደለም። ለምንድን ሲባል ማለቴማ ለምን መሰላችሁ? እስኪ አስቡ፣ የት ሂዳ የምትቀር ይመስላችኋል? እና ደግሞ ጭራሽ አውሎ የሚያሳድር ያለምንም ገንዘብ እንዴ! የባለፈውን የካሊምን 400,000 ብር እኮ ላጋቹ ሰጥተዋለች። ምንም ብር የላትም። ስለዚህ ከሆነ ሰው ጋር እያጠነጠነች መሆን አለበት ብሎ ሲል ካሊብ ደግሞ አባዬ እባክህ ተዋት፣ በቃ ከዚህ በኋላችን ሴትዮ አትከታተላት። እንዴ እንዴት እንደዚህ ትላለህ ካሊብ? ነገ ጧት ወይ አንተን ወይ እኔን ወይ ትሁትን ብትጎዳ ምን ልትል ነው? ዳኒ አሁን አንድ ስራ ሰጥሃለሁ። ምንድን ነው አባዬ? በቃ ይች ልጅ እንደምንም ብለህ ምን እንደው አላማዋ በደንብ አድርገህ ልታጠና ይገባል። እንደ አባዬ እኔም በፍጹም ድጋሜ ኤደንን ማጣት አልፈልግም። አሁን የኤደን ላይ ያለውን ነገር እኔ ለማስተካከል እና ህይወቴን ለማቅናት እየሞከርኩ ነው አውቃለሁ። ግን ደግሞ እኔ ለኤደን እነግራታለሁ ምኑን፣ ሁሉንም ነገር። ከዛንተ እሷኑ በደንብ አድርገህ ትከታተልልኛለህ። በቃ ይሄ ነው ያለው ነገር ብሎ አለው። ኧረ ተው አባዬ ተው እባክህ ዳኒ፣ ቢያንስ ለእኔ ስትል ይሄን ነገር አድርግልኝ ብሎ ሲለው እሺ አባዬ አንተ እንደፈለክ ብሎ አለው። ዳኒ ሂዶ ድሮ ኤደንና እሱ የሚቀመጡበት ቦታ ሂዶ ቁጭ አለ። ከዛ ኤደን ስትመጣ አየና ተደብቆ ሲያይ እሷም ደግሞ እዛው ቦታ ላይ መታ አይታው ሄደች። አይ ኤዱ ድርቅናሽ ነው እንጂ ተናደሽብኝ ነው እንጂ እኔን እኮ እንደምትወጅኝና እንደምታፈቅሪኝ ጠንቅቄ ያውቃለሁኝ። እናም ደግሞ ለማንኛውም ተሳክቶልኛል። ግን አታስቢ፣ ከዚህ በኋላ መልካምና ደግ ባልሁኜ ሩህሩህ ባልሁኜ እንደምክስሽ ተስፋ አደርጋለሁ ብሎ ዳንዬ ወደሚሄድበት ሄደ። በሌላ በኩል ካሌብ አባባን አያባዬ አንተ እኮ ነህ እንደዚህ ያደረካት። ቆይ እኔ ደግሞ ምን አደረግኳት? ትሁትና ምልህ አንተ ራስህ እንደፈለግሽ ሂጂ እንደፈለግሽ ሁኚ ብለህ ለቀካት። አሁን የሆነ ነገርስ ብትሆን? አረ ምንም አትሆንም። አልገባኝም። ቆይ አንተ ደግሞ ከመቼ ወዲህ ነው ስለሷ እንደዚህ መጨነቅ ያሰብከው? እንዳባዬ ምን እያልክ ነው? አንድ ነገር ብትሆን ይች ልጅ አንተ ያንተ ስም ተጠርቶ እሱ ቤት የገባችው ሰራተኛ አይደል እንደሚባለው? አያያይ አትጨነቅ፣ ነገርኩ። ባለፈው ከወንድ ጋር ይቻታለሁ ብያለሁኝ። ያን ሰውዬ እኮን ያውቀዋለሁ ማለት አልገባኝም። ያ ሰውዬ ፍቅረኛዋ ነው? ምን? አዎ። ከዛ ተነስቶ ተናዶ ካሊብ ወደ ክፍል ገባ። ከክፍሉ ቁጭ ብሎ እውነቱን አባዬ ያለው ነገር እውነት ነው? ትሁት ፍቅረኛ አላት ማለት ነው? ፍቅረኛ አላት ማለት ነው? ግን በባለፈው ለምንድን ነው ፍቅረኛ የለኝም ብላ ታዲያ የሰጠችኝ ማለት ሀብሉም ብሎ ጥያቄ ፈጠረበት። አባባ እጅጉን ደስ አለው። ሀይ ካሊብ፣ እውነቱን ለማመን ስለምትቸገር ብቻ ለእሷ ያሰብክና የተጨነክ መሰልክ። እውነቱ ግን ትክክሉ ግን ይሄኛው ነው ብሎ አባባ ክት ብሎ ሳቀ። በሌላ በኩል በር ሲንኳኳ ትሁት ናት ብሎ ክፍት ሲያደርገው ዳኒ ተሽቀንጥሮ ሂዶ ቁጭ አለ። ከዛ ምን ሆነህ ነው ካሌብ? አረ ምንም አልሆንኩ። እናንተ ልጆች ስለ ቲና ምንም አዲስ ነገር የለም? ምንም ነገር የለም አባዬ። ያጋሹ ራሱ እስካሁን ድረስ አላገኛትም። እስኪ ተው፣ አሁን የምትጨነቁት ስለ ቲና ነው እንዴ? እኔ ስለ ትሁት እጨነቃለሁ። ከዛ ዳኒና አባባ ተያይተው ሳቁ። ምን ያስቃችኋል? እውነቴን ነው። ይች ልጅ አንድ ነገር ብትሆን አትሆንም ማንህ አይደል እንዴ? ከዛ በር ሲንኳኳ ይሄው እናመጣችሁ ብሎ ሲከፍተው መጀመሪያ ቲና ናት። በጣም ተናደደ። እንዴት ዋላችሁ ብላ ወደ ክፍሏ ስትሄድ ዳኒና እንዲሁም ካሊብ ደግሞ ትሁቴ ስትገባ እንዴት ነሽ ትሁት? ደህና ነኝ። ምን ሆነሽ ነው? በጣም ፊትሽ እኮ ጥቁርቁር ብሏል። የሆነ ሌባ ሊያስደነግጠኝ ብሎ ከዛም በኋላ ቲና ዳነችኝ። እውነትሽን ነው? ጭራሽ ቲና? እሷ እኮ እንደውም አሳልፋ መስጠት ነበረባት። አላቅም። ዙሮ ዛሬ ቲና አብራኝ ባትኖር ኑሮ እውነት ለመናገር እኔ ምን እንደምሆን አላቅም አባዬ ብላ ስትለው እሺ እንኳንም ያዳነችሽ የኔ ልጅ፣ ግን የሆንሽው ነገር አለ? አረ በፍጹም አባዬ ምንም አልሆንኩም። ግን አንድ የምነግርሽ ነገር በካሌብ አትናደጅበት። ለምን? ቀንቶ ነዋ። ለምንድን ነው የሚቀናው? ወይ ትሁቴ
ሁሉንም ነገር አትጠይቂኛ በቃ ብሎ ሲላት ትሁቴ እጅጉን ደስ አላት።